ሰላም ጤና ይስጥልኝ የተከበራችሁ የፋክት ፈርስት ቤተሰቦች፣ ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ የመድረክ የተሰሙ እጅግ ትኩስና ሰበር መረጃዎችን ይዘንላችሁ ቀርበናል። በአማራ ክልል ውጊያዎች እንደ አዲስ ማገረሸታቸው ሲሰማ ከአማራ ፋኖ ብሔራዊ ንቅናቄ የወጣውና ሁሉም መንገዶች ዝግ ናቸው የሚለው አስቸኳይ የ5 ቀናት የጥንቃቄ መመሪያ ምን ይመስላል እንመለከተዋለን። በትግራይ ክልል ባለፉት 2 ሳምንታት የተጀመረው መጠነ ሰፊ የግዳጅ ውትድርና አፈሳ በጀነራሎች እየተመራ መሆኑ ይፋ ሆኗል። የፕሪቶሪያው የሰላም ስምምነት ወደ መደፍረስ ተቃርቧል። የመብት ድርጅቱ የጦር ወንጀል ሲል የፈረጀው ይህን ድርጊት እንመለከተዋለን። ለዓመታት የፖለቲካ ውዝግብ ማጠንጠኛ ሆኖ የቆየው የአዲስ አበባና ኦሮሚያ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን ከንቲባ አዳነች አቤቤ አስታውቀዋል። የከተማ ውስጥ ቋሚ የድንበር ወሰን እንዴት ተከለለ? የመረጃችን አካል ነው። በሱዳን አሰቃቂ ግፍ የፈጸሙ የኮሎምቢያ ተዋጊዎች የተባበሩት አረብ ኤሚሬቶች የጦር ሰፈር ውስጥ ስልጠና ማግኘታቸው የሁማን ራይትስ ዎች ባለ 83 ገጽ ሪፖርት አጋለጠም። በኤሚሬትስ ላይ ማዕቀብ እንዲጣልም የቀረበውን ጥሪ ዝርዝር መረጃዎች እንመለከታለን። የቻናላችን ቤተሰቦች በቆይታችን እነዚህና ሌሎች ተጨማሪ መረጃዎችንም ታደምጣላችሁ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች የሚያደርጓቸው ግጭቶች እንደ አዲስ ማገረሸታቸው ተሰምቷል። ዛሬ በወሎ ቤት አማራ ግንባር በሁለቱ ወገኖች መካከል ከባድ ውጊያ እየተደረገ እንደሚገኝ ከስፍራው የሚወጡ መረጃዎች አመላክተዋል። በተመሳሳይ ሁኔታ በወሎ ምዕራብ ግንባር ሀብሩ በተባለ ቦታ ላይ ከፍተኛ ውጊያ መደረጉ የታወቀ ሲሆን በዚህም ሳቢያ ከፍተኛ ቁሳዊና ሰብአዊ ጉዳቶች መድረሳቸው ተገልጿል። ይሁን እንጂ በግጭቱ የደረሰው ትክክለኛ ጉዳት መጠን ከገለልተኛ ወገን ለማረጋገጥ አልተቻለም። በእንዲህ እንዳለ ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ አስቸኳይ የጥንቃቄ መመሪያ ለህዝብ ይፋ ሆኗል። ንቅናቄው ግንቦት 19 ቀን 2018 ዓ.ም ባወጣው መግለጫ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ሊካሄድ የታሰበው ምርጫ መነሻ በማድረግ ውጥረቶች መባባሳቸውን ገልጿል። ንቅናቄው በመግለጫው እንዳለው መንግስት በአማራ ክልልና በሌሎች አካባቢዎች የመከላከያ ጄኔራል መኮንኖችን ጨምሮ የበርካታ ህይወት እየቀጠፈ ያለ የተፋፋመ ጦርነት ባለበት ሁኔታ ውስጥ ምርጫ ለመካሄድ እየተዘጋጀ ይገኛል። ይህም የምርጫ ሂደት ለማሳሳትና ይዞታውን ለማስፋፋት መንግስት በአንዳንድ ከተሞች አዳዲስ የውጊያ ግንባሮች እየከፈተ እንደሚገኝ ንቅናቄ ወንጅሏል። ይህን ተከትሎ ከተለያዩ አካባቢዎች የሚወጡ መረጃዎች እንደሚያመለክቱት በመንግስት ሰራዊትና በፋኖ ኃይሎች መካከል የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥሏል። የፋኖ ንቅናቄ በመግለጫው የህዝቡን ደህንነት ለመጠበቅና ሊደርስ የሚችለውን አደጋ ለመቀነስ ሲባል ጥብቅ ጥንቃቄ መመሪያ ማስተላለፉን ማስፈለጉን አስታውቋል። በዚህ መሰረትም ከነገ አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለማንኛውም ተሽከርካሪ ዝግ መደረጋቸውን ንቅናቄው በይፋ አውጇል። በዚህ ምክንያትም ህዝቡ እነዚህን ቀናት ውስጥ መደበኛ እንቅስቃሴውን በመገደብ አስፈላጊውን ጥንቃቄ ሁሉ እንዲያደርግ የአማራ ፋኖ ብሔራዊ ንቅናቄ በጥብቅ አሳስቧል። ይህ በእንዲህ እንዳለ በትግራይ ክልል ባለፉት 2 ሳምንታት ውስጥ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተፈጸመ መሆኑን አንድ ሀገር በቀል የሰብአዊ መብት ድርጅት አስታወቀም። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ማህበራት ለዶቼ ቬለ የጀርመን ድምጽ በሰጠው ቃል ይህ አሁን ወቅትም በክልሉ እየተካሄደ ያለው የግዳጅ ውትድርና በዋናነት በክልሉ ከፍተኛ የጦር መሪዎች ጄኔራሎች የሚመራ መሆኑን ገልጿል። ድርጅቱ አክለው ገዢው ፓርቲ ህወሓት የዚህ ድርጊት ተባባሪ ነው ሲልም ወንጅሎታል። የመብት ድርጅት ይህን አስገዳጅ ወታደራዊ ምልመላ የጦር ወንጀል ሲል የፈረጀው ሲሆን በጉዳዩ ላይ እያደረገ ያለውን ምርመራ ውጤቱ ሙሉ ዝርዝሩን በቅርቡ ይፋ እንደሚያደርግም ጠቁሟል። ድርጅቱ ከአካባቢው የደረሱትን የመጀመሪያ ደረጃ መረጃዎች ዋቢ በማድረግ እንደገለጸው አፈሳው በዋናነት ያተኮረው 3 የህብረተሰብ ክፍሎች ላይ ነው። እነሱም ከመጀመሪያ ከዚህ ቀደም ከጦርነት ከተመለሱ የቀድሞ ታጣቂዎች የሁለተኛ ደረጃ የቤተሰብ ጥሪ ወደ ትግሉ አላስገባም የተባለ ወገኖችና በሶስተኛ ደረጃ ደግሞ ወጣቶች በብዛት የሚገኙባቸው የወርቅ ማውጫ አካባቢዎች ላይ ያነጣጠረ መሆኑ ታውቋል። በእነዚህ አካባቢዎችም ላይ ወጣቶች በኃይል ለመልቀምና ወደ ውትድርና ለማስገባት ተግባር በስፋት እየተከናወነ እንደሚገኝ ድርጅቱ አረጋግጫለሁ ብሏል። እዚህ የመጠነ ሰፊ የግዳጅ አፈሳ መነሻም ምክንያት ምን እንደሆነ ያብራራው ቅድሚያ ለሰብአዊ መብቶች ኢትዮጵያ ነገሩ በቀጥታ በክልሉ ካለው ወቅታዊ ፖለቲካ ውጥረት ጋር የተያያዘ መሆኑን ጠቅሷል። በተለይም የፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ ሰላም ስምምነት በአሁኑ ወቅትም ወደ መደፍረስ ደረጃ መምጣቱ ለዚህ ድንገተኛ እንቅስቃሴ እንደ ዋነኛ ምክንያት ሊወሰድ እንደሚችል ድርጅቱ አመላክቷል።
የመብት ተሟጋቾች ማህበር መሪዎች በሰጡት መግለጫ የሰውን አስገድዶ ወደ ውትድርና ማስገባትና ሕይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉ ድርጊቱን አደገኛነቱን የጥፋት ደረጃ አብራርተውታል። ይህንን ድርጊት በትግራይ ክልል ውስጥ እየፈጸመ ያለው ወታደራዊ ኃይሉ እንደሆነና ህወሓት ደግሞ ሂደቱ ተባባሪ መሆኑን ድርጅቱ በድጋሚ ያስምሩበታል። ወደሚቀጥለው መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየው ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታወቁም። ከንቲባዋ ይህን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ልዩ ቃለ ምልልስ ነው። ከንቲባዋ በማብራሪያቸው ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ አሰራር ማዕቀፍ አለመኖሩን አስታውቀዋል። ሆኖም አሁን ላይ ጉዳዩን ዘላቂ መቋጫ ለማስያዝ ውይይት መጀመራቸውን አረጋግጠዋል። ይሁን እንጂ ከንቲባ አዳነች አቤቤ የወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ውይይቱ በከተማው አስተዳደር ውስጥ ብቻ ኦሮሚያ ክልላዊ መንግስት ደረጃ ወይም በሁለቱ አካላት የጋራ ጥምረት እየተካሄደ ነው የሚለው ጉዳይ ግልጽ አለመደረጉ ሂደቱ ላይ የተለያዩ የፖለቲካ ጥያቄዎች ሊያጭሩ እንደሚችሉ የፖለቲካ ታዛቢዎች እየገለጹ ይገኛሉ። በሌላ በኩል ከተማዋን የቆዳ ስፋትና አግድም መስፋፋት በተመለከተ የከተማው አስተዳደር ጥብቅ እርምጃ መውሰዱን ከንቲባው አብራርተዋል። አዲስ አበባ ህግ አግባብ ውጭ በዙሪያ ወዳሉ ኦሮሚያ አካባቢዎች እንዳትስፋፋ የሚያደርግ ቋሚ ድንበር ወሰን መበጀቱን ከንቲባው አዳነች አረጋግጠዋል። ይህ ውሳኔ ለዓመታት ከተማዋ መስፋፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይነሱ የነበሩትን ከፍተኛ የፖለቲካ ቅሬታዎች ለመመለስ የተወሰደ እርምጃ መሆኑን ተመላክቷል። በተጨማሪም የከተማው አስተዳደር ከልዩ ጥቅም ትርጉም ጋር ሊያያዝ የሚችል ተግባራዊ ማህበራዊ ትስስር ስራዎችን መጀመሩን ከንቲባዋ በቃለ ምልልሳቸው ጠቅሰዋል። በዚህም መሰረት አስተዳደሩ በከተማዋ ትምህርት ቤቶች የሚያካሄደውን ተጨማሪ የምገባ መርሃ ግብር የሚያካሄደውን የተማሪዎች ምገባ መርሃ ግብር በማስፋፋት በአዲስ አበባና በኦሮሚያ አዋሳኝ አካባቢዎች የሚገኙ የክልሉ ተማሪዎች ተጠቃሚ እያደረገ ይገኛል። እነዚህ አዋሳኝ አካባቢዎችም ተማሪዎች የምገባ ወጪ ከተማን አስተዳደር ሙሉ በሙሉ የሸፈነ መሆኑን ከንቲባ አዳነች በይፋ ገልጸዋል። ይህ የከንቲባ ማብራሪያ ለረጅም ጊዜ በፖለቲካ ልሂቃን ዘንድ ሲያወያይ የቆየ ኦሮሚያ ልዩ ጥቅም አንቀጽ ወደ መሬት ወርዶ ተግባራዊ ቅርጽ መያዝ መጀመሩን የሚያሳይ ቢሆንም ውይይቶቹ ግልጽነትና አካታችነትና አሳታፊነትን አሁንም በክትትል የሚታይ ጉዳይ መሆኑን ታዛቢዎች እየገለጹ ይገኛሉ። በመጨረሻም ዓለም አቀፍ የመብት ተሟጋች ድርጅት ሁማን ራይትስ ዎች የተባበሩት አረብ ኤሚሬት ኮሎምቢያ የግል ወታደራዊ ተዋጊዎችን በሱዳን ለሚንቀሳቀሰው የፈጥኖ ደራሽ ኃይል ወይም አርኤስኤፍ እንዲሰለፍ እያመቻቸ መሆኑን በይፋ ከሰሰም። ድርጅቱ ግንቦት 18 ቀን 2018 ዓ.ም ባለ 83 ገጽ ሰፊ ሪፖርት የድርጊት ኤሚሬትስ በሱዳን ጦርነት መጠነ ሰፊ ግፎችን እየፈጸመ ላለው የፓራሚሊተሪ ቡድን የምታደርገው ድጋፍ የሚያሳይ ተጨማሪ ማረጋገጫ ነው ብሎታል። እንደ ሪፖርቱ ገለጻ በአቡዳቢ የሚገኘው ግሎባል ሴኩሪቲ ሰርቪስ ግሩፕ ወይም ጂኤስኤስጂ የተባለ የጸጥታ ተቋም የቀጠራቸው ተዋጊዎች ወደ ሱዳን ከመሰማራታቸው በፊት በኤሚሬትስ ወታደራዊ ተቋማት ውስጥ ስልጠና ያርፋሉ። ይህም ኤሚሬትስ የፈጣን ደጋፊ ኃይሎች የጦር ወንጀል እንዲፈጸም ከፍተኛ ሁኔታ እያገዘች መሆኑን ያሳያል ሲል ድርጅቱ ወንጅሏል። ሪፖርቱ አክለውም እንዳመለከተው እንደ አውሮፓውያን አቆጣጠር 2024 ጀምሮ በመቶዎች የሚቆጠሩ የኮሎምቢያ ተዋጊዎች ከሱዳን መደበኛ ጦር ኤስኤፍ ጋር የሚዋጋው የፈጥኖ ደራሽ ኃይሎች አርኤስኤፍ እንዲሰለፉ በዚህ ኩባንያ በኩል ተቀጥረዋል። በዚህም ተዋጊዎች እንደ አውሮፓውያን አቆጣጠር ጥቅምት 2025 ሰሜን ዳርፎር እና ዋና ከተማዋ አልፋሽር በቁጥጥር ስር በዋለችበት ወቅት በአካባቢው የነበሩ ሲሆን በወቅቱ ቡድን ሰፊ ግድያና አስገድዶ መድፈር መፈጸሙን ገልጿል። የተባበሩ መንግስታት ድርጅት በኤልፋሽር የተፈጸመው ጥቃቶች የዘር ማጥፋት ምልክቶች የታዩባቸው መሆናቸውን ቀደም ሲል መግለጹ ይታወሳል። ሂውማን ራይትስ ዎች በአፍሪካ ዳይሬክተር ማውሲ ሲያጉን በጉዳዩ ላይ በሰጡት አስተያየት መንግስት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች የምታደርገው የጦር መሳሪያ፣ የሰው ኃይልና ሌሎች ወታደራዊ ድጋፎች እንድታቆም በግልጽ ሊጠይቅ ይገባል ብለዋል። ሂውማን ራይትስ ዎች መረጃውን በማጠናከር ወደ ሱዳን ተሰማርተው ከነበሩ ሁለት የኮሎምቢያን አንድ ቀድሞ ኩባንያው ሰራተኛ ማነጋገሩን ጠቅሷል። አንደኛው ተዋጊ በሰጠው ቃል አቡዳቢ ሲደርሱ ፓስፖርታቸው ላይ ምንም አይነት ማህተብ እንደማይደረግና በቀጥታ ጊያቲ ወደ ተባለ የጦር ስፍራ ተወስደው በኤሚሬትስ ዜጎች ስልጠና እንደተሰጣቸው ገልጿል። በተጨማሪም ተዋጊዎቹ በሊቢያ በኩል ወደ ሱዳን ሲገቡ ቀደም ሲል ኤሚሬትስ ጦር ተሰጥተው የነበሩ በቡልጋሪያ የተረቱ የሞርታር ጥይቶች ይዘው መገኘታቸውን በሪፖርቱ ተመላክቷል። ሌላው እጅግ አሳሳቢውና ዓለምን ያስቆጣው ጉዳይ እነዚህ የኮሎምቢያ ተዋጊ በደቡብ ዳርፉር አርኤስኤፍ አዲስ ምልምሎች ሲያሰለጥኑ መቆየታቸው ሲሆን ከነዚህ መካከልም ህጻናት እንደሚገኙበት ተዋጊዎቹ ለድርጅቱ በሰጡት ቃል አረጋግጠዋል።
የፈጣን ደጋፊ ኃይሎች RSF ህጻናት ላይ የሚፈጸሙ ከባድ ጥሰቶች ምክንያትም በተባበሩት መንግስታት ድርጅት የውርደት ዝርዝር ውስጥ መካተቱ ይታወሳል። ሪፖርቱ ቅጥረኞቹ የቀጠረውን GCC ኩባንያ ከኤሚሬትስ ከፍተኛ ባለስልጣናት ጋር በቀጥታ ያያይዘዋል። ኩባንያው የተመሰረተው ለኤሚሬትስ ምክትል ፕሬዚዳንት ሼክ መንሱር ቢን ዛይድ እና ናህያን በቀጥታ ሪፖርት የሚያደርጉ ባለስልጣናት መሆኑ ገልጿል። የተባበሩት አረብ ኤሚሬትስ RSF ወታደራዊ ድጋፍ እንደሚያደርግ በተደጋጋሚ ብታስተባበልም ሂውማን ራይትስ ዎች ግን በመንግስት ወታደራዊ ካምፖች ውስጥ የሚከናወኑ ተግባራትን ባለስልጣናቱን አያውቁም ማለት አይቻልም ብሏል። በመሆኑም የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በኩባንያውና በግለሰቦቹ ላይ ምርመራ እንዲያደርግና እንዲሁም አውሮፓ ህብረት ላይ የአፍሪካ ህብረት በተባበሩት አረብ ኤሚሬቶች ላይ ማዕቀብ እንዲጥሉ ድርጅቱ ጥሪ አቅርቧል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበረም። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።